ዛሬ አንድ የመጽሐፍ ግምገማ ይዤላችሁ መጥቻለሁ። ዘ ፓወር ኦፍ ኤክስፔክቴሽን ይሰኛል። በዴቪድ ሮብሰን የተጻፈ መጽሐፍ ሲሆን ይህ መጽሐፍ ስለ አንድ ነገር መጠበቅ ምን ያህል ዋጋ እንዳለው፣ ምን ያህል ለውጥ እንዳለው ያስረዳናል። ከምሳሌ እምነቶችን ወይም ደግሞ አስተሳሰቦችን፣ ውጤቶችን ቀድመን እንተነብያለን። የራስ መተማመናችንና ተነሳሽነታችንን ለማሻሻልም ከፍተኛ ነው። ይሄን ታዲያ በሁለት ምሳሌዎች ያስረዳል። አንደኛው ምሳሌ ሁለቱን በሽተኞች ቁጭ አድርገን አንደኛውን ስለ በሽታው ጥሩ ጎን፣ በሽታው በተለያየ ምክንያት ራስህን ጠብቅ፣ በሽታው መዳን እንደሚችል፣ ረጅም ጊዜ መቆየት እንደሚችል እንነግረዋለን። ሌላኛውን በሽተኛ ደግሞ ይህ በሽታ ከባድ ነው፣ ምንም መዳን የሚችል በሽታ አይደለም፣ በጣም ደግሞ መድኃኒቶቹ ነግረው የሁለቱም የበሽተኞች ውጤት ከፍተኛ ልዩነት እንዳለው ሰልፉ ወይም ጥናቶች ያመለክታሉ።